ምዕራፍ 32 ከዮርዳኖስ በስተ ምስራቅ የተደለደሉ ነገዶች። ለሮቤል ልጆችና ለጋድ ልጆች እጅግ ብዙ እንስሶች ነበሯቸው። እነሆ የኢያዜር ምድርና የገለዓድ ምድርም የከብት ሀገር እንደነበር አዩ። የሮቤል ልጆች የጋድ ልጆችም መጥተው ሙሴና ካህኑ አልዓዛርን የማኅበሩንም አለቆች እንዲህ ብለው ተናገሯቸው። አጣሮት፣ ዲቦና፣ ያዜር፣ ነምራ፣ ሐሲቦን፣ ኤልያል፣ ሴባ፣ ናባ፣ ቢያን እግዚአብሔር በእስራኤል ልጆች ፊት የሰጣት ምድር የከብት መሰማሪያ ሀገር ናት። ለእኛም ለአገልጋዮችህ ብዙ እንስሶች አሉንና እኛስ በአንተ ዘንድ ሞገስን አግኝተን እንደው ይህንን ምድር ለአገልጋዮችህ ርስት አድርገህ ስጠን፣ ዮርዳኖስንም አታሻግረን አሉ። ሙሴ በሮቤል ልጆችና በጋድ ልጆችም አላቸው፣ ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ትቀመጣላችሁን? እግዚአብሔር ወደሚሰጣቸው ምድር እንዳይሻገሩ የእስራኤልን ልጆች ልብ ለምን ታጣምማላችሁ? ምድሪቱን ይሰልሉ ዘንድ ከቃዴስ በርኔ በላኳቸው ጊዜ አባቶቻችሁ እንዲህ አደረጉ አልነበረምን? ወደ ወይን ዘለላ ሸለቆ መጡ፣ ምድሪቱንም አዩአት። እግዚአብሔር ወደ ሰጣቸው ምድር እንዳይገቡ የእስራኤልንም ልጆች ልብ መለሱ። በዚህ ቀን እግዚአብሔር ተቆጣ፣ እንዲህ ብሎም አለ፣ ከግብፅ የወጡ ከ20 ዓመት ጀምሮ ከዚያ በላይ ያሉ መልካምና ክፉን የሚያውቁ ሰዎችም እኔን ፈጽመው አልተከተሉምና ለአብርሃምና ለይስሐቅ ለያዕቆብ እሰጥ ዘንድ የማልኩላትን ምድር አያዩም። እግዚአብሔርንም ተከትለዋልና ከእነዚህ ልዩ ከሆነ ከዮፎኒ ልጅ ከካሌብና ከነዋይ ልጅ ከኢያሱ በቀር እግዚአብሔርም በእስራኤል ላይ በጠና ተቆጣ። በእግዚአብሔርም ፊት ክፉ አደረገ። ክፉ ያደረገውም ትውልድ ሁሉ እስኪጠፋ ድረስ 40 ዓመት በምድረ በዳ ውስጥ አንከራተታቸው። እነሆም የእግዚአብሔር መዓት በእስራኤል ላይ አብዝታችሁ ትጨምሩ ዘንድ እናንተ በኃጢአተኞች ሰዎች በደል በአባቶቻችሁ ፈንታ ተነስታችኋል፣ እርሱን ትታችኋልና ዳግመኛ በምድረ በዳ ትታችሁታል። በዚችም ማኅበር ሁሉ ላይ ትበድላላችሁ። ወደ እርሱም ቀርበው አሉት፣ በዚህ ለእንስሶቻችን በረቶችን ለልጆቻችንም ከተሞችን እንሰራለን። እኛ ግን ለጦርነት ታጥቀን ወደ ሰፈራቸው እስክናገባቸው ድረስ በእስራኤል ልጆች ፊት እንሄዳለን። በዚህም ምድር ሰላዮች ሰዎች ልጆችን በተመሸጉ ከተሞች ይቀመጣሉ። የእስራኤል ልጆች ሁሉ ርስታቸውን እስኪወርሱ ድረስ ወደ ቤታችን አንመለስም። ከዮርዳኖስ ወዲህ ወደ ምስራቅ ርስታችን ደርሶናልና እኛ ከዮርዳኖስ ማዶ ወደዛ ከእነርሱ ጋር ርስት አንወርስም። ሙሴም አላቸው፣ ይህንንስ እንዳላችሁት ብታደርጉ ታጥቃችሁን በእግዚአብሔር ፊት ወደ ጦርነት ብትሄዱ እርሱም ጠላቱ ከፊቱ እስኪጠፉ ድረስ ከእናንተ እያንዳንዱ ሰው የጦር መሳሪያን ይዞ በእግዚአብሔር ፊት ዮርዳኖስን ቢሻገር ምድሪቱም በእግዚአብሔር ፊት ድል እስክትሆን ድረስ ከዚያም በኋላ ትመለሳላችሁ። በእግዚአብሔር ፊት በእስራኤል ዘንድም ንጹሐን ትሆናላችሁ። ይህች ምድርም በእግዚአብሔር ፊት ርስት ትሆናችኋለች። እንዲህ ባታደርጉ ግን በእግዚአብሔር ፊት ትበድላላችሁ። ክፉ ነገር ባገኛችሁ ጊዜ በደላችሁን ታውቃላችሁ። ለልጆቻችሁ ከተሞችን ለበጎቻችሁ በረቶችን ስሩ። ከአፋችሁም የወጣውን ነገር አድርጉ። የሮቤል ልጆችና የጋድ ልጆችም ሙሴ እንዲህ ብሎ ተናገሩት፣ እኛ አገልጋዮችህ ጌታችን እንዳዘዘ እናደርጋለን። ልጆቻችንና ሚስቶቻችን እንስሶችን ሁሉ በዚህ በገለዓድ ከተማ ይሆናሉ። እኛ አገልጋዮቹ ግን ሁላችን የጦር መሳሪያችንን ይዘን በእግዚአብሔር ፊት ጌታችን እንደተናገረ ወደ ጦርነት እንሄዳለን። ሙሴም ካህኑ አልዓዛር የነዋይንም ልጅ ኢያሱን የእስራኤልንም ነገድ አባቶች አለቆች አዘዛቸው። ሙሴ የሮቤል ልጆችና የጋድ ልጆች ሁላቸው የጦር መሳሪያቸውን ይዘው ከእናንተ ጋር በእግዚአብሔር ፊት ለጦርነት ዮርዳኖስን ቢሻገሩ ምድሪቱንም ድል ብትነሱ የገለዓድ ምድር ርስት አድርጋችሁ ትሰጧቸዋላችሁ። የጦር መሳሪያቸውን ይዘው ከእናንተ ጋር
በእግዚአብሔር ፊት ወደ ጦርነት ባይሻገሩ ግን ልጆቻቸውና ሚስቶቻቸው ከብቶቻቸውንም በፊታችሁ ወደ ከነዓን ምድር ንዷቸው፣ በከነዓን ምድርም በእናንተ መካከል ርስታቸውን ይወርሳሉ አላቸው። የሮቤል ልጆችና የጋድ ልጆችም መልሰው ጌታችን ለእኛ ለአገልጋዮችህ እንደተናገርክ እንዲሁ እናደርጋለን። የጦር መሳሪያችንን ይዘን በእግዚአብሔር ፊትም ወደ ከነዓን ምድር እንሻገራለን፣ ከዮርዳኖስ ማዶ የወረስነውንም ርስት ይሆናል አሉት። ሙሴ ለጋድ ልጆችም ለሮቤል ልጆችም ለዮሴፍ ልጅም ለምናሴ ነገድ እኩሌታ የአሞራውያን ንጉስ የሲዋንን መንግስት፣ የባሳንን ንጉስ የአገን መንግስት፣ ምድሪቱንም ከተራሮች ጋር ከተሞችን በዙሪያቸው ያሉትንም የምድሪቱን ከተሞች ሰጣቸው። የጋድ ልጆች ዲቦናን፣ አጣሮን፣ አሮኤርን፣ ሶፋንን፣ ኢያዜርን፣ ናምራንን፣ ቤታራንን 7 የተመሸጉ ከተሞች አድርገው ሰሩ፣ አስረዘሟቸው። የበጎች በረቶችንም ሰሩ። የሮቤል ልጆችም ሐሴቦን፣ ኤልያልን፣ ቄርያታማን በቅጥር የተከበቡ በኤልሜዋን ሴቧን ሰሩ። እነዚህንም የሰሯቸውን ከተሞች በየስማቸው ጠሯቸው። የምናሴ ልጅም የማኪር ልጅ ወደ ገለአድ ሄደ፣ ገለአድንም ያዘ፣ በእርሷም የነበሩትን አሞራውያንን አጠፋ። ሙሴ ለምናሴ ልጅ ለማኪር ገለአድን ሰጠው፣ በእርሷም ተቀመጠ። የምናሴ ልጅ ኢያኤርም ሂዶ መንደሮችን ወሰደ። የኢያኤር መንደሮች ተብሎ ተጠራች። ናባውም ሄዶ ቄናታንም መንደሮችንም ወሰደ፣ በስሙም ናቦት ብሎ ጠራቸው። ምዕራፍ 33 ከግብፅ እስከ ሞዓብ የተደረገ ጉዞ። በሙሴና በአሮን እጅ ከሰራዊቶች ጋር ከግብፅ ከወጡ በኋላ የእስራኤል ልጆች የሰፈሩት ይህ ነው። ሙሴ በእግዚአብሔር ትእዛዝ እንደተጓዘ የሰፈሩትንም ጻፈ። እየተጓዙ ያደሩበትንም ይህ ነው። በመጀመሪያ ወር ከመጀመሪያ ወር በ15ኛ ቀን ከራሜስ ተጓዙ። ከፋሲካ በኋላ በነጋው የእስራኤል ልጆችም ከግብፃውያን ሁሉ ፊት ከፍ ባለችው እጅ ወጡ። በዚያን ጊዜ ግብፃውያን እግዚአብሔር የገደላቸውን በኩሮችን ይቀብሩ ነበር። በአማልክታቸውም ደግሞ እግዚአብሔር ፈረደባቸው። የእስራኤል ልጆችም ከራምሴ ተጉዘው በሱኮት ሰፈሩ። ከሱካትም ተጉዘው በምድያም በምድር በዳ ዳርቻ ባለችው በኢታማር ሰፈሩ። ከኢታማርም ተጉዘው በኤልሴፎን ፊት ወደ ነበረችው በኤሮበር በመግደሎ ፊት ለፊት ሰፈሩ። ከኤሮትም ፊት ለፊት ተጉዘው በባህሩ መካከል ወደ ምድር በዳ ተሻገሩ። በኤታማም በረሃ የ3 ቀን መንገድ ሂደው በምርት ሰፈሩ። ከምርትም ተጉዘው ወደ ኤሌም መጡ። በኤሌማም 12 የውሃ ምንጮች 70 ዘንባባዎች ነበሩ። በዚህ በውሃ አጠገብም ሰፈሩ። ከኤሌማም ተጉዘው በኤርትራ ባህር ዳር ሰፈሩ። ከኤርትራ ባህር ተጉዘውም በሲና ምድር በዳ ሰፈሩ። ከሲና ምድር በዳ ተጉዘው በራፋቅ ሰፈሩ። ከራፋቅም ተጉዘው በኤሎስ ሰፈሩ። ከኤሎስ ተጉዘው በራፍድን ሰፈሩ። በዚያም የሚጠጡት ውሃ አልነበረም። ከራፋድም ተጉዘው በሲና ምድር በዳ ሰፈሩ። ከሲና ምድር በዳ ተጉዘው በምኞት መቃብር ሰፈሩ። ከምኞት መቃብር ተጉዘው በአቤሮት ሰፈሩ። ከአሮቤት ተጉዘው በራማም ሰፈሩ። ከራታም ተጉዘው በሬሞን ዘፋሬስ ሰፈሩ። ከሬሞትም ዘፋሬስ ተጉዘው በልብና ሰፈሩ። ከልብና ተጉዘው በሬሳ ሰፈሩ። ከራሳም ተጉዘውም በመቄላ ሰፈሩ። ከመቄላ ተጉዘው በሳፋር ሰፈሩ። ከሳፋር ተጉዘው በካሬት ሰፈሩ። ከካሬትድም ተጉዘው በመቄሎና ሰፈሩ። ከመቄሎናም ተጉዘው በቀጥዓት ሰፈሩ። ከቀጥዓትም ተጉዘው በተረት ሰፈሩ። ከተረትም ተጉዘው የሚተቃ ሰፈሩ። ከሚትቃም ተጉዘው በኤሲማን ሰፈሩ። ከኤሲማን ተጉዘው በምስሩት ሰፈሩ። ከምስሩትም ተጉዘው በብንቅያ ሰፈሩ።
ከብንያቃንም ተጉዘው በገድገድ ተራራ ሰፈሩ። ከገድገድ ተጉዘው በአጤቦት ሰፈሩ። ከአጤቦትም ተጉዘው በኤብሮን ሰፈሩ። ከኤብሮንም ተጉዘው በጋሲዮን ሰፈሩ። ከጋሲዮንም ተጉዘው በጺና ምድር በዳ ሰፈሩ። ከጺን ምድር በዳ ተጉዘው በፋራን ምድር በዳ ሰፈሩ። ይቺ ቃዲስ ናት። ከቃዲስም ተጉዘው በኤዶም ምድር ዳርቻ ባለችው በሆር ተራራ ሰፈሩ። ካህኑም አሮን በእግዚአብሔር ትእዛዝ ወደ ሆር ተራራ ላይ ወጣ። በዛም የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በ40ኛው ዓመት በ5ኛው ወር ከወሩ በመጀመሪያ ቀን ሞተ። አሮን በሞተ ጊዜ ዕድሜው 123 ዓመት ነበር። በከነዓን ምድርም ተቀምጦ የነበረ ከነዓናዊ የአራድ ንጉሥ የእስራኤል ልጆች እንደመጡ ሰማ። እነርሱም ከሆር ተራራ ተጉዘው በሴሌሞን ሰፈሩ። ከሴሌሞን ተጉዘው በፌኖ ሰፈሩ። ከፌኖ ተጉዘው በአቦት ሰፈሩ። ከአቦት ተጉዘው በሞዓብ ዳርቻ ባለው በጋይ ሰፈሩ። ከጋይ ተጉዘውም በዲቦንጋድ ሰፈሩ። ከዲቦንጋድም ተጉዘው በጌላሞድ ሰፈሩ። ከጌላሞድ ተጉዘው በናባ ሰፈሩ። በአባራም ተራሮች ላይም ሰፈሩ። በናባውም ፊት ካለችው ከአባሮም ተራራ ተጉዘው በዮርዳኖስ አጠገብ በኢያሪኮ በኩል ባለው በምዕራብ ሰፈሩ። በዮርዳኖስ አጠገብ በሞዓብ ምዕራብም ከአሴሞን መካከል እስከ አቤልሴጥም ድረስ ነው። እስራኤላዊ የዮርዳኖስን ከመሻገራቸው በፊት የተሰጠ መመሪያ። እግዚአብሔር ሙሴ በዮርዳኖስ አጠገብ በኢያሪኮ በኩል በሞዓብ ምዕራብ እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደ ከነዓን ምድር ዮርዳኖስን ትሻገራላችሁ። በዛች ምድር የሚኖሩትን ሁሉ ከፊታችሁ አጥፏቸው። የተቀረጹትንም ድንጋዮች ሁሉ ታጠፋላችሁ። ቀልጠው የተሰሩትንም ምስሎች ሁሉ ታጠፋላችሁ። ታፈርሳላችሁ። በኮረብታ ላይ ያሉትን መስገጃዎችንም ታፈርሳላችሁ። በዛች ምድር የሚኖሩትንም አጥፍታችሁ በውስጧ ኑሩ። ምድሪቱ ለእናንተ ርስት አድርጌ ሰጥቻለሁ። ምድሪቱንም ትወርሳላችሁ። በየወገናችሁም ተከፋፈሏት። ለብዙ ድርሻውን አብዙላቸው፣ ለጥቂቶችም ድርሻቸውን ጥቂት አድርጉ። እያንዳንዱ ሁሉ ዕጣ እንደወደቀለት በዚያ ርስቱ ይሆናል። በአባቶቻችሁ ነገድ ትወርሳላችሁ። የሀገሪቱ ሰዎችም ከፊታችሁ ባታሳድዱ ያስቀራቸውን ለዓይናችሁ እንደ ሾህ ለጎናችሁም እንደ አኔኪላ ይሆኑባችኋል። የምትቀመጡባት ምድር ያስጨንቋቸዋል። እኔ በእነርሱ አደርግ ዘንድ ያሰብኩት በእናንተ አደርግባችኋለሁ።